ሚኔ ሚኔ ኒያት እዚህ ምንድን ነው የምትሰራው? ማለቴ በዚህ ሰዓት እንዴት መጣ? ሚኔ ስትናፍቅኝ ምን ላድርግ እንግዲህ እየከነፍኩ ወደ አንቺ መጣሁ። እንዴት ነሽ? ልጃችንስ እንዴት ነው? ደህና ነኝ ሚኔ። ለልጃችን የሚሆን ቆንጆ ስም አውጥቼለታለሁ። አንቺም የምትወጁ ይመስለኛል። ዴኒዝ ብዬ ስም አውጥቼለታለሁ። ኒያት በቃ የልጄ ጉዳይ አንተን አይመለከትም። ለልጄ ስም ለማውጣት ማንም ለአንተ መፍትሄ የሰጠ ሰው የለም። ሚኔ ምን እያልሽ ነው? የልጄ ሳይሆን የልጃችን ጉዳይ በሚል አስተካኪ እንጂ። ኒያት በቃ ይሄ ልጅ አንተ አይደለም፣ ልጁ አንተ ልጅ አይደለም። ታይ እንጂ ሚኔ፣ እንደገናማ ወደ ኋላ እንመለስ። አዎ እኔም ወደ ኋላ መመለስ አልፈልግም። ያንተና የኔ ነገር ይበቃናል፣ ይበቃኛል። ሚኔ በነገራችን ላይ ብንረሳው የማይፋቁ ነገሮች አሉ። አንዱ ደግሞ አንቺ ማለት የኔ ህጋዊ ሚስቴ ነሽ፣ እኔም ባልሽ ነኝ። ኒያት ፍቺውን ወደ ላይ ያስቀረው አንተ ነህ። እኔ እናንተ ልንለያይ ነበር፣ አንተ ነህ ፍቺውን ወደ ላይ ያስቀረው። አዎ ምክንያቱም ሁሉም ነገር ጊዜ ስላለው። ለመሆኑ ሶመር ስለዚህ ጉዳይ ያውቃል? ሚኔ አንቺ እኔን ጥለሽኝ ሄደሽ ከሶመር ጋር ሆነሽ ይህን ልጅ ወለድሽ ማለት ልጁ ዲቃላ ተብሎ ነው የሚጠራው። ኒያት የማይረባ ነገር አትናገር። እኔ አንተን በፍጹም አላፈቅርህም። እሱ እኔን አይጨንቀኝም። ዋናው እኔ አንቺን ማፍቀሬ ነው። ቀስ እያልሽ ደግሞ አንቺም እኔን ታፈቅርኛለሽ። ለማንኛውም አንቺም ተረጋጊ። እኔ አሁን ልሂድ በቃ። ኦ አቶ ሶመር አንተ ምንድነው እዚህ የምትሰራው? ምንድነው ተሳሳትኩ እንዴ? ቤቱ የሚኔ መሰለኝ። እሺ እንካ መልእክት አድርስ። ያንተና የሚኔ ፎቶ ነው ይሄ። እንካ ስጣት ይህንን። ኒያት ምንድነው? ሶመር ምን ብሎ ነው ሄደው? ምንድነው ያለው? እነዚህ የሚያምሩ ፎቶዎችን በአልበም አድርጋችሁ ቤቱ ስቀሉ ብሎ ነው ሄደው። ምን? እንዴት? ምን? ሀጋን ከዳሪያ ጋር ያለው ግንኙነት ቀስ በቀስ እሱ ካሰበበት መንገድ ወጣ እያለበት ነው። አሁን ደግሞ በጠዋት ወደ እነ ዳሪያ ቤት መጥቶ በሞተር ይዟት ወደ ሆስፒታል ያመራሉ። ሳዳርም ዶኑሽን ወደ ሆስፒታል ለማድረስ የአባቱን መኪና ይዞ ሲመጣ ሶመርም ቱርካንን ለማድረስ ይመጣል። ኦዛር እሱ ባላጠፋው ሩቻ ባጠፋችው ጉዳይ አበባ ይዞ ወደ ሳዲቅ ጋር ሄዶ ነስሪን ለሁሉም ነገር ይቅርታ ይጠይቃታል። ሳዲቅ ለረጅም ሰዓት ራሱን ከሳተበት ቦታ በመጨረሻም ይነቃል። ሁሉም ይህን ሲመለከቱ ደስተኛ ይሆናሉ። የት ናቸው እነዚህ ሰዎች? እህቴ የት ነበራችሁ? ቤት ዘግታችሁ የት ነው የምትሄዱት? ቆይ ሆስፒታል ነበርን። ሆስፒታል ለምን ሄዳችሁ ነው? በአንተ ምክንያት ወንድም ሆስፒታል ገብቷል። በአንተ ምክንያት። ምን ደግሞ? እኔ ምን ያደረግኩኝ? ምንድን ነው የተፈጠረው? ስለምንድን ነው የምታወሩት? እኔ ምንድን ነው ያደረግኩት? ወንድም አንድ ነገር እንዳይሆን ጸልይ። አዎ ለወንድማችን ብትጸልይ ጥሩ ነው። እህቴ ምን እያልሽኝ ነው? ፏቲ ከዚህ በኋላ እህት የሚባል ነገር የለም። ምን እያሉ ነው? ቆይ ምንድን ነው ማድረገው? እኔ ምንድን ነው ያደረግኩት? አሁን ደግሞ አትደውይልኝ ብዬሻለሁ። በቃ አትደውይልኝ ስልኬ ላይ። እባክን ሶመር አዳምጠኝ። እባክን ሶመር፣ አንተ እንደምታስበው አይደለም። በእኔና በኒያት መካከል ምንም ነገር የለም። ሚኔ በቃሽ። አንቺ አዎ መዋሸት ትችላለሽ። እኔ ግን እንኳንስ በጊዜ አወቅኩኝ። የልጅ አባት ልሆን ነው ብዬ ጓጉቼ ነበር። እንኳንስ በጊዜ አወቅኩኝ። ሶመር ተው እንጂ እንደዚህ አትበል እባክህን። ሶመር እውነቴን ነው የምልህ፣ እኔ በፍጹም አንተ ላይ ማግጬ አላውቅም። ሶመር እመነኝ፣ ልጁ አንተ ነው። እመነኝ ሶመር፣ የልጁ አባት አንተ ነህ። ሚኔ በቃሽ። ከዚህ በኋላ ዳግመኛ እንዳትደውይ፣ በዚህ ስልክ ላይ ዳግመኛ እንዳትደውይ። ሶመር ምንድን ነው? ከማን ጋር ነው የምትጣላው? ከስራ ቦታ ነው። በስራ ጉዳይ እየተከራከርን ነበር። ወንድም የት ነው ያለው? ቆይ ወዴት ነው የምትሄደው? በፍጹም አንተ መግባት አትችልም። ቱርካን ዞር በይልኝ፣ ወንድሜን ማየት ይኖርብኛል። ናና አንተ ከኔ ጋር ማውራት ይኖርብሃል። ዞር በሉልኝ፣ እኔ ወንድሜን ማየት እፈልጋለሁ። ውስጥ ገብቼ ወንድሜን ማየት ይኖርብኛል። አትገባም። በፍጹም ወደ ውስጥ መግባት አትችልም። አባዬ በድጋሚ አንተን አይቶ የልብ ህመሙ እንዲነሳ አልፈልግም። ወንድሜ ነው። ወንድሜን ገብቼ ማየት መብት አለኝ። ዞር በይ፣ ወንድሜን ማየት እፈልጋለሁ። ዶኑሽ ያው አጎታችን እኮ ነው የዚህ ሁሉ ነገር መንስኤ። ከእህታችንም ገንዘብ የተቀበለው እሱ ነው። እኔ እገባለሁ፣ ማንም አይከለክለኝም። አችልም። አጎቴ ከዚህ ሂድ ከዚህ። ምን? ዶኑሽ፣ ዳሪያ እናንተ ናችሁ ሂድ ከዚህ የምትሉኝ? አደጋችሁ ማለት ነው?
እባክን ሰውየው ችግር አትፍጠር። በቃ ከዚህ ውጣ። እኔና አንተ ውጭ እናውራ። ና ሂድልን። እኛ አባታችን ምንም እንዲሆን አንፈልግም። አንተን አይቶ ዳግመኛ ልበሙ እንድነሳ አንፈልግም። ችግር አትፍጠሩ። እኔ ወደ ውስጥ ገብቼ ወንድሜን አየዋለሁ። ሰውዬ ለምንድን ነው የተባልከውን ማሰማው? ከዚህ ብትሄድ ጥሩ አይደለም? ኦ በጣም ጥሩ። ጎረምሶችም ሰበሰባችሁ። በጣም ጥሩ። ይህን ነበር የምልህ። ና እኔ እናንተ እንውጣና እናውራ። ና አቶ ሶመር፣ እኔ ወንድሜን ገብቼ ማየት ነው የምፈልገው። ወንድሜን ማየት እኮ እችላለሁ። ይኸውልህ አሁን ሰዓቱ አይደለም። አሁን ወንድምህን የምትመለከትበት ሰዓት አይደለም። ለሁሉም ነገር መንስኤ አንተ ነህ። ይህን ደግሞ በደንብ አድርገህ ታውቃለህ። አቶ ሶመር፣ እኔ ምንም ያደረኩት ነገር የለም። ቱርካን ራሷ ነች ገንዘቡን ላንጣ ብላ ያመጣችሁ። ቆይ እናንተ ሰዎች ምንድን ነው የምትሉት? ድርሻዬን አትጠይቅ ነው የምትሉኝ? የኔን ድርሻ የመጠየቅ መብት የለኝም? ስለ እሱ አያገባኝም። ነገር ግን ከዚህ በኋላ ችግር እንድፈጠር አልፈልግም። ከዚህ በኋላ ከቱርካን ቤተሰብ እንድትርቅ እነግርሃለሁ። እንደዛ እንኳን ማድረግ አልችልም። እኔ ምን አቶ ሶመር፣ ለምን የኔን ድርሻን ታገዛም? ከዛ አሁን ካለበት የበለጠ ከቱርካን ቤተሰብ ጋር ትቀራረባለህ ማለት ነው። በል የማይረባ ነገር አትናገር። አሁን ሂድ በቃ። እሺ ሄዳለሁ። ወንድሜ ግን ደህና ነው አይደል? ደህና ነው። ሮጃ ቱርካንን ፍለጋ ወደ ቤታቸው መጣ። ቱርካንን ትወስዳታለች። ቆይ ወዴት ነው የምንሄደው? ወይዘሮ ሮጃ? ወደ ቤታችን እየሄድን ነው። እኔ ወደዛ ቤት መሄድ አልፈልግም። ቱርካን አርፈሽ ቁጭ በይ። እኔ የምልሽን ብቻ ነው የምታርጊው። አልችልም። እኔ ወደዛ ቤት መሄድ አልፈልግም። ይኸውልህ አቁምልኝ፣ መኪናውን አቁምልኝ ብያለሁ። መኪናውን እንዲያቆም ንገሪ፣ አለበለዚያ በሩን ከፍቼ ነው የምወጣው። አቁሙልኝ፣ በቃ መኪናውን አቁሙልኝ። እሺ ያዝላት፣ መኪናውን ያዘው እዚህ ጋር። ነይ ቱርካን ሲመስለኝ በእህቶች ስም የምከፍተውን ያንን የክስ መዝገብ የረሳሽው ይመስለኛል። ወይዘሮ ሩቻ በቃሽ። ከዚህ በላይ እኔ ልታስፈራረኛችም፣ በቤተሰብም በማንም እኔ ልታስፈራረኛችም። በለው በጣም ኃይለኛ ሆነሻል ቱርካን። ይሄ ነገር የመጣው አባትሽ ከታመመ በኋላ ነው? አዎ፣ አንዳንድ ችግሮች እንደኛ አይነት ሰዎችን ያጠነክራል፣ ያበረተናል። በጣም ጥሩ። ነገር ግን መርሳት የሌለብሽ ከማን ጋር ፊት ለፊት እንደምትጋጠሚ ነው። እኔ ምን ማድረግ እንዳለብኝ በፍጹም አንቺ በዚህ ትንሽ ጭንቅላትሽ ልታስቢያችም። የፈለግሽው ጀግና ልትሆኝ ትችያለሽ፣ ነገር ግን እኔን ልትጋፍጪያችም። መጀመሪያ አባትሽ ደህና ይሁን፣ ያገግምና ወደ ቤት ይመለሳል። ከዛ አንቺም ወደ ቤትሽ ትመለሻለሽ። ቤተሰብሽም ሕይወትሽም ሁሉ ነገርሽ ባልሽ ብቻ ነው የሚሆነው። አላረገውም፣ ያንን አታስቢ፣ መቼም አላረገውም። ታረጊዋለሽ። እኔ ባላስገድድም ታረጊያለሽ። ምን ነው ሶመርን እንደምታፈቅሪው የማላቅ ይመስልሻል? ለማንኛውም አባትሽ ዋናው ደህና ይሁን። በይ አሁን ወደ ሆስፒታል እንሂድ። ሳዲቅ በቤተሰቡ ትብብርና በእግዚአብሔር ምሕረት ቀስ በቀስ ወደ ጤንነቱ እየተመለሰ ነው። በዚህ ሁሉ ችግር ውስጥ መሃል ግን ሶመር ከጎናቸው አልጠፋም። ልጄ ምን ልታረግ አሰብክ? ስለምኑ ነው አባዬ የምትለኝ? ስለ አንተና ስለ ቱርካን ነው የምልህ። ስለ ፍቺው ጉዳይ ድጋሜ እንዳነሳ ሰምቻለሁ። አሁንም ያንን የፍቺ ጉዳይ ይዛል ማለት ነው? አላቅም አባዬ፣ ምን ማድረግ እንዳለብኝ ግራ ገብቶኛል። ልጄ የሚኔ ጉዳይ ከሆነ ለአንተ ዕጣ ፈንታ አይደለም። ሚኔ ለአንተ የምትሆን ሴት አይደለችም። ለአንተ በሁለት እግር እንድቆም ህመምህን የምትፈውስ አንድ ሴት ነች። እሷም ቱርካን ብቻ ነች። ሶመር በቃ ቱርካንን አትግፋት፣ ህመምህን ትሻር፣ ለችግሮቹ ሁሉ እሷ መፍትሄ ትስጥ። እስኪ ሞክር ልጄ። ለምን የሰጠውን እድል ለቱርካን ስጣት። አባዬ ቱርካን ጥሩ ሰው ነች፣ ለእኔ የምትገባ ሴት አይደለችም። ሶመር የእውነት ቱርካን እንዳቀርብ የሚያደርገው እውነታው ይሄ ነው ማለት? አባዬ ምን እያልከኝ ነው? ማለቴማ አንተ ከእናት ጋር ያለ ግብግብ፣ ከእናት ጋር የገባው የኔ አሸንፋለሁ ስሜት ወደዚህ ያመጣ ይመስለኛል።
እናትህ ከቱርካን ጋር እንድትሆን ትፈልጋለች። አንተ ደግሞ ምንም እንኳን ከቱርካን ጋር መሆን ብትፈልግም እናትህ ግን እንድታሸንፍ አትፈልግም። ለእናትህ እጅ መስጠት አትፈልግም። እንደዛ ነው አይደል? ግድ የለም ሶመር፣ ተሸነፍና የሚበጅን የሚሆንን ነገር ምረጥ። ወይዘሮ ሩቻ እንኳን ደህና መጣሽ፣ ስጠብቅሽ ነበር። ምንድነው አንተ ምን ፈልገን የጠራኸኝ? በላውን በፍጥነት ተናገርና ሊድ። ወይዘሮ ሩቻ ተረጋጊ እንጂ እኛ እኮ ቤተሰቦች ነን። እንደዚህ አንዳንዴ ተገናኝተን ብናወራ ብንጫወት ምን ይመስልሻል? እኔ ከአንተ አይነቱ ጋር የማወራበት ጊዜ የለኝም። በል የምትናገረውን ተናገር። እሽ ተረጋጊ። እንደምታውቂው አማችሽ ከአንቺ ቤት ወርቆችን ወስዳ ሸጣ ገንዘብ ላይ የሰጣኝ ነበር። ግን በጣም በሚያሳዝን ሁኔታ የሰጠችኝ ገንዘብ በጣም ትንሽ ገንዘብ ነው። አንተ ምን አይነት ሰው ነህ? በእውነት በጣም ታሳፍራለህ። በአንተ ምክንያት በአንተ ሥራ ወንድሜ ሆስፒታል ገብቷል። በአንተ ሥራ የወንድም ልጅ ደግሞ አንገቷን ደፍታለች፣ ተዋርዳለች። ተይ ወይዘሮ ሩቻን፣ በዚህ ጉዳይስ እኔ ብቻ አይደለም ተጠያቂ፣ አንቺም አለሽበት። እኔ ከአንተ ጋር የማወራበት ጊዜም የለኝም። ቆይ ወይዘሮ ሩቻን፣ ዋናውን ጉዳይ ሳልነግርሽ፣ እንደምታውቂው ወንድሜ አሁን የሚኖርበት ቤት የኔና የወንድሜ ነው። ወንድሜ የሚኖርበት ቤት ውስጥ የኔ ድርሻ አለ። እኔ እንደማስበው ደግሞ አማችሽን በእጅሽ ለማስገባት ብዙ ነገሮችን እንደምትሞክሪ ነው። ለምን አንቺ የኔን ድርሻ አገዥም? ከዛ አማችሽን በእጅሽ አስገባሽ ማለት ነው። እንዴት ነው ይህ ሐሳብ ይስማማሻል ብዬ አስባለሁ። ወይዘሮ ሩቻ፣ ሐሳብሽን ከቀየርሽ ደውይልኝ። ሳዲቅ ከቀናት ሆስፒታል ቆይታ በኋላ ጤንነቱ ወደ ቀድሞ ሁኔታ፣ ሶመር፣ ኒያት፣ ቱርካን ሆነው ወደ ቤት ሳዲቅን ይዘውት ይመጣሉ። ሳዲቅ ወደ ቤቱ ሲመለስ ቤተሰብ በሙሉ በደስታ ይሞላል። ሶመር፣ አንድ ጊዜ እናውራ፣ እኔ እናንተ እናውራ። ናና ሶመር፣ ለቤተሰቦቼ ላረከው ነገር ሁሉ በጣም ነው የማመሰግነው። ሶመር፣ ከዚህ በኋላ ይበቃል። አንተም በምንም አይነት ጉዳይ እንድትጨናነቅ አልፈልግም። ስለ አንተና ስለ እኔ ትዳር ሰሞኑን ቁጭ ብዬ እያሰብኩ ነበር። ብዙ ነገሮችን አሰብኩኝ። ስለ ራሴ፣ ስለ ቤተሰቦቼ ሁሉንም አሰብኩኝ። ሶመር፣ የኔና ያንተ ትዳር እዚህ ጋር ይበቃዋል። በቃ ፍቺውን እናድርገው። እኔ ወደዚህ ውስጥ ስገባ ብዙ መሰናክሎች ነበሩ። ሁሉን ነገር እቀበላለሁ ብዬ አምኜ ነው የገባው። አዎ፣ ነገር ግን የገባሁበት ሕይወት እንደዚሁ ቀላል አልነበረም። ለቤተሰቤም ለራሴም ደስታ አመጣለሁ ብዬ ነበር በተስፋ የገባሁት። ቤተሰቤ ደስተኛ ይሆናል ብዬ ነበር። ግን ደግሞ ያ ሊሆን አልቻለም። ቤተሰቤ የቀረውን ትንሽ የደስታ እሱንም ቀማውባቸው። ሁሉም ነገር ልክ መስሎኝ ነበር፣ ግን ተሳስቻለሁ። ጉዳት ብቻ ነው ትርፉ። ሶመር፣ እኔም አንተም መጎዳት አያስፈልገንም። በቃ ይበቃናል። እኔም ከዚህ በኋላ ክንፏ እንደተሰበረች እርግብ መሆን አልፈልግም። ቱርካኑ ግን እኔ እኮ ሶመር፣ ይበቃናል። በቃ የኔና አንተ መጨረሻ ይሄ። ውድ የቃና መሳይ ቤተሰቦች፣ ለዛሬ ያሰናዳውላችሁ የወፍ ጎጆ ድራማ ክፍል 28 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ይህ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳይ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችን ጨምሮ ሌሎች በርካታ ምርጥና አዳዲስ ቪዲዮዎች ወደ እናንተ ጋር ይደርሳሉ። ሁላችሁም ደግሞ ይህንን ቪዲዮ ላይክ ማድረግ በፍጹም እንዳይዘነጋ። ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኮፋይን ካውት ደጋ ይለፎት ሀገሬ ሰላም